በእናንተ ላይ መልካምን ነገር ውሎላችኋል። አላህ ለመልካም ነገር ፈልጓችኋል ኢንሻአላህ። ሼክ አብዱረዛቅ አልበድር እንደሚሉት አላህ በእኔ ላይ ከዋለልኝ ጸጋዎች መካከል ይህንን ኪታብ አዳእ ወደዋእን ገና በለጋ እድሜ ከእሱ ጋር መተዋወቂ ነው፣ እሱን መቅራቴ ነው ይላሉ ሼክ አብዱረዛቅ አልበድር። ያው ኪታቡ በወንጀል ሱስ ስለሚሰቃይ ከሐራም ፍቅር ለመውጣት የሚታገል ራሱን ከወንጀል አሩንቅ አውጥቶ የተረጋጋ ህይወት፣ ሰላም የሆነ ህይወት፣ የተስተካከለ ህይወትን መኖር ለሚፈልጉ ሁሉ አስፈላጊ ነው። እንዳጠቃላይ ስር የሰደዱ የማንጸር በሽታዎችን ለማከም ለመፈወስ ሐቂቃ ትልቅና ወሳኝ የሆነ ኪታብ ነው። በዚህ ኪታብ ብዙ ሰዎች ህይወታቸው ተስተካክሏል። በዚህ ኪታብ ብዙ ሰዎች ወደ አላህ ቀርበዋል። ብዙ ሰዎች ከወንጀል ሱስ ወጥተዋል። ይህን ኪታብ የቀራ ሰው ወንጀል አይሰራም አላላችሁም። ነገር ግን ወንጀል ላይ ይዘወተራል ብዬ አላስብም። ምክንያቱም የሚወቅሰው የሆነ ኪታብ ነው። ወንጀል ላይ እንዳይዘወትር ወንጀልም ለመስራት ሲያስብ አእምሮ ላይ መጥቶ የሚሸክለው የሆነ ትልቅ የሆነ ኪታብ ነው። ለማወቅ ሳይሆን ለመተግበር እንቅራው፣ በእኽላስ እንቅራው፣ ራሳችንን ለመቀየር ማለት ነው። ስሙን እንደምትመለከቱት አዳእ ወደዋእ በሽታውና መድኃኒቱ ማለት ነው። በኪታቡ ውስጥ እያንዳንዱ ወንጀል ሼክ ኢማም ኢብኑል ቀይም ረሂመሁላህ በሽታቸውን እየዘረዘሩ መንስኤዎችን እያብራሩ ከቁርአንና ከሐዲስ ላይ ተመስርተው መድኃኒቶችን ይጠቅሙናል ማለት ነው። ያው ኪታቡ የተጻፈበትም ዋነኛ ምክንያት አንድ ሰው በከባድ ወንጀል ሱስ ተይዞ ከዚህ ሱስ፣ ከዚህ ህመም፣ ከዚህ ስቃይ ለመላቀቅ የተለያዩ መንገዶችን ይሞክራል። ካለበት የወንጀል ሱስ ለመውጣት ይሞክራል። የተለያዩ መንገዶችን ይጥራል። ነገር ግን ከዚህ ወንጀል መውጣት ሳይችል ወደ ኢማም ኢብኑል ቀይም ረሂመሁላሁ ተዓላ ይመጣና ጥያቄ ጠይቋቸው የተጻፈ የሆነ ኪታብ ነው። ኢብኑል ቀይም ይህንን ኪታብ ሲያዘጋጁ ብቻ አይደለም ለመላው ኡማ መፍትሄ የሰነቀ የሆነ ኪታብን አዘጋጁ ማለት ነው። የኽላሳቸው ውጤት ለአላህ ብሎ የተጠየቀ ጥያቄ ነው፣ ለአላህ ብሎ የተመለሰ ምላሽ ነውና እስከዚህ ዓመት እስከዚህ ድረስ እየተቀራ ሰው እየተጠቀመበት ህይወትን እየቀየረበት ያለ ኪታብ ነው ማለት ነው። ኢብኑል ቀይም ኪታብ ይህ ብቻ ሳይሆን ሌሎችንም ኪታቦች ስትመለከቱ ከ600 ዓመት በፊት የተጻፈ ኪታብ አይመስሉም። ልክ በዚህ ዘመን ያለውን የወጣቱን ሁኔታ፣ የሶሻል ሚዲያውን ሁኔታ፣ ወጣቱ ምን አይነት ሱስ ላይ እንዳለ እየተመለከቱ የሚጽፉት ይመስላል። እና ኢንሻአላህ ብዙ ማለት አያስፈልግም፣ ብዙዎቻችሁ ታውቃላችሁ። እኛ የምንቀራው ያው ሙኽተሰሩን ነው። ኡስታዝ አብዱረዛቅ እንዳለው ኢንሻአላህ መጨረሻም ላይ ኢጃዛ ይኖራል። ሙኽተሰር ካደረጉት ሼክ ጋር ተገናኝተዋል ነው ኡስታዝ አብዱረዛቅ ወንድሞች ማለት ነው። እና ኢንሻአላህ በዚህም ኢጃዛ ይኖራል ማለት ነው። በሳምንት 2 ቀን ነው የሚሰጠው፣ እሁድና ሐሙስ ነው። ኢንሻአላህ አስፈላጊ ከሆነ ቀናቶችም ሊጨመሩ ይችላሉ። ነትን ላይ ብቻ ለማተኮር እሞክራለሁ። ሸርህ ማብዛታችን ይህን ያክል አስፈላጊ ነው ብዬ አላስብም። ስለዚህ ሙኽተሰሩ ነው። አንዳንዶች ፕሪንት አድርገው የያዙ አሉ። ሌሎች ደግሞ ዋናው ኪታብ ኢብኑል ቀይም አዳእ ወደዋእ ዋናው እጃቸው ላይ ያሉ ወንድሞችና እህቶች አሉ። በሱም መከታተል ትችላላችሁ። ምክንያቱም ሙኽተሰር ነው፣ ይህ ተልኺስ አይደለም። ሙኽተሰር እና ተልኺስ ልዩነት አለው። ሙኽተሰር የዋናውን የሙአሊፉን ቃላትና አገላለጽ እየጠበቀ አስፈላጊ የሚባሉትን ያስቀምጣል፣ የተደጋገሙ የሚባሉትን ይቀንሳል። ሙኽተሰር እሱ ነው። ስለዚህ ዋናውን ኪታብ ኢብኑል ቀይምንም ገልጣችሁ ብትከታተሉ 90% በሚባል መልኩ ታገኙታላችሁ። እዚህ ላይ የምንቀራው ተልኺስ ከሆነ ግን የዋናው የኪታቡ ጸሐፊ ሐሳቦች በራሱ አገላለጽ ተልኺስ ባደረገው ሰው አገላለጽ ያቀርባቸዋል። ቃላቶቹ ላይኖሩ ይችላሉ። ስለዚህ ተልኺስ ሳይሆን ሙኽተሰር ነውና ዋናውን ይህን የምንቀራው ፕሪንት አድርጋችሁ ብትከታተሉ መልካም ነው ማለት ነው። طيب ታዲያ ይህን ኪታብ ያዘጋጁት ማን ናቸው? ኢብኑል ቀይም ናቸው። ሙሉ ስማቸው ሸምሱዲን አቡ ዓብድላህ ሙሐመድ ብኑ አቢ በክር ብኑ አዩብ ብኑ ሰዒድ ዙርዒ አደመሽቂ ይባላሉ። ብዙዎቻቸው ወይም ብዙዎች ዘንድ የሚታወቀው